አሁን አጎሸኔ ሲሉ አይደንቀኝም። አርበኛ ዘመነ ካሴም አይደንቀውም፣ ዝናቡም አይደንቀውም፣ አስረስም አይደንቀውም፣ ሌላ አመራሩም አይደንቀውም። ስለምናውቅኛ በጎጃም ያለ ነው አመራር ስለምናውቅ። ስለዚህ ምንድነው ከማህበረሰብ ጋር እያገናኙ የሚያጋጩን በውጭም በአገር ውስጥም ያሉት አጠቃላይ የኛ ደጋፊ የሚሆኑ ተቃዋሚዎች አጠቃላይ በአማራ ምንታገል የተቃዋሚዎችን መብት እናከብራለን። ጥያቄ ካላቸውም እናከብራለን። ተቃዋሚ በፍጹም ይኑር የሚባል ነገር የለም። ለምንድነው የተቃዋሚ መብት የምታከብሩ የሚል ጥያቄ ከመጣ እኛ መንግስት መሆን ነው የምንፈልገው። መንግስቱ ነህ ደግሞ የማይቃወምህን አልፈልግም ማለት ፍጹም ዲክታተርነት ነው። ሁሉንም በስርዓተ መንግስት እንደምንመራው አድርገን ነው የተቀበልን ያለን። ዋይ ማሳያዎች እኛ 4 ኪሎ ነው የሚባለው። 4 ኪሎ የቀበሌዎች ስብስብ ነው፣ የወረዳዎች ስብስብ ነው፣ የዞኖች ስብስብ ነው፣ የክልሎች ስብስብ ነው። ቀበሌዎች የምንመራቸው እኛ ነን። አሁን አንተና እኔ በምናወራው ወረዳ እንኳን 23 ቀበሌዎች አሉ። ከ23ቱ ቀበሌዎች 22ቱ ቀበሌ በእኛ ስር ነው ያለው። 22 ቀበሌ የምናስተዳድር ሰዎች አንድ ቀበሌ ለያዘው 4 ኪሎ አልገባንም ብለን አናምን። 4 ኪሎ እኛ ከዚህ የሚሰበሰቡ ግብር ነው 4 ኪሎን የሚያንቀሳቅሰው የሚያዛውረው። 4 ኪሎን በዚህ ልክ ተረድተን ያዝነው ካልነ ደግሞ የሚቃወመን ሰው እንቀበላለን። የሚቃወመን ሰው ሁሉ አጥፍተን ስለማንችል መንግስት ስትሆን የሚቃወመን ሁሉ አጥፍተህ አትችልም።